ይህ ድንቅ ፍሬ ቅርንፉድ ይባላል። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬ ቪዲዮአችን ላይ ስለ አስደናቂው ቅርንፉድ አስደናቂ የጤና ጥቅም እናካፍላችኋለን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮ ሲጀምሩት ላይክ እና ሼር ማድረግም አይረሳ። በዛሬ ቪዲዮአችን ላይ ቅርንፉድ ምን ያህል ጥቅም እንዳለው ታውቃላችሁ? በይበልጥ ኢትዮጵያ ውስጥ የሚጠቀመው ሰው አነስተኛ ነው። የዚህ ምክንያት ደግሞ በጣም ብዙ ሰው ስለ ቅርንፉድ አስደናቂ የጤና ጥቅም አያውቅም። በዛሬው ቪዲዮአችን ላይ ስለ ቅርንፉድ አስደናቂ የጤና ጥቅም አጠቃቀም፣ በስተመጨረሻም የቅርንፉድ ጉዳትን እንነግራችኋለን። ውድ የቻናላችን ቤተሰቦች ዩቲዩብ ላይ መጥታችሁ ስለ ጤናችሁ፣ ስለ ውበታችሁ፣ ስለ አካላችሁ የምትጨነቀው ከሆነ ያላችሁበት ቦታ ትክክለኛ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቅርንፉድ አስደናቂ ፍሬ ነው። በይበልጥ በህንድ፣ በኤስያ፣ በቻይና እና በጥንታዊቷ ግብፅ ላይ ለመድኃኒትነት ሲያገለግል ለረጅም ምዕተ ዓመታት ቆይቷል። ታዲያ ይህ ድንቅ ፍሬ ወይም ይሄ ድንቅ ነገር በዚህ ዘመንም ደርሶ ጥቅም መስጠቱን አላቆምም። ቅርንፉድ ቅመም ብቻ አይደለም፣ ለጤና በርካታ የጤና ጥቅሞችን ይሰጣል። ኢንፍላሜሽንን በመቀነስ የሰውነት በሽታ መከላከል አቅምን በማሳደግ ቅርንፉድ እጅግ በጣም አስደናቂ ነው። ቅርንፉድ በአንቲኦክሳይድ የበለጸገ ነው። ታዲያ ቅርንፉድ በአንቲኦክሳይድ ስለበለጸገ ሰውነታችንን የሚጎዱን በሽታዎችን እንዲሁም ሰውነታችን በበሽታ እንዳይያዝ ያደርገናል። ሴሎቻችን ላይም የሚከሰተውን ጉዳት የመቀነስ ከፍተኛ አቅም አለው። ከዛም በተጨማሪ ፍሪ ራዲካሎችን ይከላከላል። ታዲያ ቅርንፉድን በምንጠቀምበት ሰዓት ላይ ሰውነታችንን በሽታ የመከላከል አቅሙን ከማሳደግ በላይ ሴሎቻችን ጤናማና በቶሎ በሽታን የመከላከል አቅም እንዲኖራቸው ያደርገናል። ተፈጥሯዊ የህመም ማስታገሻ ነው። እንደነገርናችሁ ቅርንፉድ ረጅም ሺህ ዓመታትን ተጉዞ እዚህ ደርሷል። ታዲያ በኤስያ፣ በቻይና እንዲሁም በግብፅ ውስጥ ተፈጥሯዊ የህመም ማስታገሻ ሆኖ ሲያገለግል ቆይቷል። የጥርስ ህመም ካለባችሁ የቅርንፉድ ዘይት ህመም ያስታግሳል ወይም የቅርንፉድ ዘይት ያስታግሳል። የቅርንፉድ ዘይት ካጣችሁ ደግሞ የቅርንፉዷን በጥርሳችሁ ባመማችሁ ጥርስ ነከስ አድርጋችሁ ብትይዙ ፋታ የሌለው የጥርስ ህመምን ለማስታገስ ይቻላል። ከዛም በተጨማሪ ኢንፌክሽንንም ይዋጋል፣ ኢንፍላሜሽንን ይዋጋል፣ እብጠትን ይቀንሳል፣ በአርታይተስ በሽታ ምክንያት የመጠቃት እድላችንን ያጠፋል። ኢንፍላሜሽንን ይዋጋል፣ እብጠት ካለ ይቀንሳል፣ እንዲሁም አርታይተስ በሽታ ላለባችሁ ሰዎች ከፍተኛ ጥቅም ይሰጣል። የሆድ መንፋትን ወይም ጋዝን ማቅለሽለሽን ያስወግዳል። የምግብ መፈጨት ስርዓትን ያፋጥናል። በይበልጥ የሆድ ማቅለሽለሽ ወይም ሆዳችሁ ከበላችሁ በኋላ የሚነፋ ከሆነ ሰውነታችሁ የማቅለሽለሽ ስሜት ከተሰማው ቅርንፉድ ይሄንን ያቆማል ማለት ነው። የደም ስኳር መጠንን ያስተካክላል። ጤናማ የደም ስኳር መጠን እንዲኖረን ያደርገናል። የኢንሱሊን መጠን ለመቆጣጠር ይረዳል። ለስኳር ህመምተኞችም በጣም ጥሩ እንደሆነ በጥናት ተነግሯል። ታዲያ የደም መጠናችንን በማስተካከል ለስኳር ህመምተኞች እጅግ በጣም ጠቃሚ እንደሆነ በተደጋጋሚ ጥናቶች አሳይተዋል ማለት ነው። የበሽታ መከላከል አቅምን ይጨምራል። በይበልጥ ቶሎ ቶሎ በበሽታ የምትጠቁ ከሆነ በይበልጥ ጉፋን፣ ሳል፣ ባክቴሪያ፣ አነስ ያሉ በሽታዎች በቶሎ ቶሎ የሚይዛችሁ ከሆነ ቅርንፉድ በሽታ የመከላከል አቅምን ከማሳደግ በተጨማሪ ሴሎቻችሁ ጤናማ ሆነው እንዲቆዩ ያደርጋል ማለት ነው። ሌላኛው የቅርንፉድ ጥቅም ስናነሳ ጉበትን ያጸዳል። በጉበት ማጽዳት ደረጃ ቅርንፉድ የሚደርስበት የለም። ጉበት ላይ የሚከሰቱ ችግሮችን ለመከላከል፣ ጉበት ላይ ጤናማ እንዲሆን፣ ጉበት ላይ መርዛማ ኬሚካሎች በሚያገኙ ጊዜ ለማጽዳት ይረዳል። ከላይ እንደጠቀስነው በሽታ የመከላከል አቅማችሁንም ለማሳደግ ይረዳል። ጉበትን ለማጽዳትና በአንቲኦክሳይድ ምክንያት የሚፈጠረውን ውጥረት ለመቀነስ በጣም ይረዳል። የካንሰር ሴሎችን ሊዋጋ ይችላል። ቅርንፉድ የካንሰር ሴሎችን በመዋጋት ቁጥር 1 ነው። የካንሰር ሴሎች እንዳይፈጠሩ ከተፈጠሩ በቶሎ ለማከም እንዲሁም የካንሰር ሴሎች እንዳይስፋፉና የካንሰር ሴሎች በሰውነታችን እንዳያድጉ የማድረግ ከፍተኛ አቅም አለው። ታዲያ ቅርንፉድ እንደነገርናችሁ በድሮ ጊዜ ላይ ላብራቶሪ ሕክምና ቴክኖሎጂ ባልሰለጠነበት ሰዓት ላይ ጥቅም ላይ ውሎ በጣም ብዙዎችን አድኗል። አጥንትን ያጠነክራል። በይበልጥ ከእድሜ መርዘም ጋር ወይም
እርጅና በመጫጫን ሰዓት ላይ የሚመጣውን የአጥንት መሳሳትን የመከላከል ከፍተኛ አቅም አለው። የአጥንት መሳሳትን ይከላከላል። ቅርንፉድ ለአጥንት ጥንካሬ በጣም ጠቃሚ ነው። እንዲሁም በውስጡ በማግኒዚየም የበለጸገ ስለሆነ አጥንታችን ጠንካራ እንዲሆን በከፍተኛ ሁኔታ ሚና ይጫወታል። አጥንቶቻችን ጠንካራ እንዲሆኑ በአግባቡ እንዲሰሩ እጅግ በጣም ጠቃሚ ነው። ተፈጥሯዊ የወሲብ ፍላጎትን መጨመር አቅም አለው። ስንፈተ ወሲብ ላጋጠማቸው ሰዎች ቅርንፉድ ከፍተኛ ሁኔታ ጤናማ ወሲብ እንዲያደርጉ እየጠቀመና እየረዳ ቆይቷል። ታዲያ ይህ ሁላ ጥቅም የሚሰጠው ቅርንፉድ ጉዳትም አለው። አጠቃቀሙንም ማወቅ ያስፈልጋል። ታዲያ ቅርንፉድን እንዴት መጠቀም እንችላለን? የመጀመሪያው ከላይ እንዳነሳ ነው ጥርስ ህመም ሲከሰት ወይም መጥፎ የአፍ ጠረን ካለ። በዚያው አጋጣሚ መጥፎ የአፍ ጠረን የምትቸገሩ ሰዎች ካላችሁ ቅርንፉድና ቀረፋ ከፍተኛ ጥቅም ይሰጣል። በይበልጥ ቅርንፉድን ውሃውን ዘፍዝፋችሁ ብትጉመጠመጡበትና ብትተፉ መጥፎ የአፍ ጠረንን ያጠፋል። ለምን ካላችሁ በቅርንፉድ ውስጥ ባክቴሪያዎችን የሚያጠፋል። ታዲያ ባክቴሪያዎች ጠፉ ማለት ደግሞ ምን ጥቅም ይሰጠናል ካላችሁ ለመጥፎ የአፍ ጠረን እንድንጋለጥ የሚያደርገን ባክቴሪያ ነው። እነዛ ባክቴሪያዎች ደግሞ ምግብ በልተን በማንቦረሽበት ሰዓት ላይ ጥርሳችንን ባክቴሪያዎቹ መጥፎ የአፍ ጠረን እንዲፈጠር ያደርጋል። ታዲያ ቅርንፉድ ለዚህም መድኃኒት ነው። የቅርንፉድ ሻይ 1 ወይም 2 ቅርንፉድ በማሞቅ ውሃ ውስጥ መጨመር። 1 ወይ 2 ቅርንፉድ፣ 1 ፍሬ ቅርንፉድ ወይ 2 ፍሬ ቅርንፉድ ውሃውን በማሞቅ መጨመር፣ ከዛስ ማፍላት። ከዛ ውጪ ብዙ ቅርንፉድ አያስፈልግም በሻይ መልኩ ስንጠቀመው። የቅርንፉድ ዘይት ለህመም ማስታገሻነት ይውላል። የቅርንፉድም ዘይት ገዝተን ለክተን ለህመም ማስታገሻነት ይውላል። የቅርንፉድ ዘይት ለክተን ሰርተን ለህመም ማስታገሻነት ይውላል። በምግብ ውስጥ መጨመረን በወጥ በሾርባ መጠቀም እንችላለን። ታዲያ መጠኑ 1 ወይም 2። ለምን? ከፍተኛ አቅም ቅርንፉድ ስላለው። ሌላኛው ማሳሰቢያ ነው። ቅርንፉድ ዘይትን መጠቀም የሌለባቸው ሰዎች አሉ። ከመጠን በላይ መጠቀም የለብንም። የቅርንፉድ ዘይት ከመጠን በላይ አትጠቀሙ። ጠንካራ ወይም ከባድ ህመም ካለ፣ እርግዝና ካለ ወይም የደም የሚያቀጥኑ መድኃኒቶችን የሚወስዱ ከሆነ ከመጠን በላይ አለመጠቀም። 1 ወይ 2 ቅርንፉድ ብቻ መጠቀም። ይሄን ስላችሁ ብዙ አይነት ቅርንፉድ አሉ። በዘይቱም ይሁን በፈሳሹ እንዳይበዛ ለጨጓራ ችግር ያመጣል። ከአንዳንድ ህመሞች ጋር ወይ ከአንዳንድ መድኃኒቶች ጋር በይበልጥ ደምን የሚያቀጥኑ መድኃኒቶች ጋር ከምትወስዱ ከሆነ አትውሰዱ። ቅርንፉድን እንደ ባህላዊ ሕክምና ወስዳችሁ መጠቀም ከፈለጋችሁ ደግሞ ሐኪም ማማከር ተገቢ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ስለ ቅርንፉድ በጣም ጠቃሚ ነገር እንደሰማችሁ አልጠራጠርም። ታዲያ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን፣ ቪዲዮውን ስትጀምሩት ላይክ እና ሼር ማድረግ፣ ከዛም በተጨማሪ በቀጣይ እንዲሰራ የምትፈልጉት ነገር ካለ አስተያየት መስጠት ትችላላችሁ። ስለዚህ ቻናላችን ደግሞ ይጠቅመናል ካላችሁ እናመሰግናለን ብትሉን ደስ ይለናል። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።